ሴትዮ አየሽ ወይ መቅድዬ ከዚህ በፊት የኔና አንቺን ቤት ስትለጥፍ የነበረችዋ ናት፣ ጓደኛዬ ናት። እና ያው አንዳንድ ሰው ያውቃታል። አሁን የለችም ሚዲያ ላይ። አዎ ግን ከዚህ በፊትም እኮ እኔም እኮ አይቻታለሁ አለችኝ። እንዴት አየሻት አልኳት። እኔ ግን ያው ሚዲያም ስለተውኩኝ ላንቺ ያኔ አስታውሼ ምስክርሹት አላነሳዋትም አለችና የሆነ ቤት ገብታ እንደዚህ ስቶሪ ላይ አድርገ ስቶሪ ላይ ሳይሆን ቪዲዮ ከፍታ ነው፣ ሳታውቅ ነው ያለችው ሰው ቤት ነው። ከዛን እንደውም ያ ሰው እኔ ስሙን አልጠራም ምክንያት ከዛን ዛሬ ቪዲዮ ከፈትሽ ግን ራሷ ናት ስላት ማርያምን መቅድዬ ራሷ ናት አለችኝ። ፍሬንዴ ናት እንደዛ ያለችኝ ታውቃታለች። ገባሽ? እና ውሸቷን ነው እንደውም ከነምልክቱ ለብላ ወድና አዩ እንደውም ላስታውሽ ሉሉ ቤት ሄደው ነው ሉሉ ቤት ነው ሄዳ እዛ ነው እንደውም ቪዲዮ ሳታውቅ ከፍታ የታየችው የመቅድን ቤት ነበር የምትለጥፈው። አዎ ደግሞ ያቺ እና ተመስገንዬ እኔ አሁን ብቻ እንሄድባታለሁ እንጂ ቆይ እንትን ፈንድቻ አንድ ሰዓት ገና ሄድባቸዋለሁ። እነዚህ በዚህ ሰሞን የወጡትንማ የኮሜንቱ አለቃዋን ሁሉ ነው መሄድባት። እና አንቺ ፎቶ አላኪልኝ እስቲ ይቺ የኮሜንቷ ሴትዮ ፎቶ ደግሞ ከስልኬ ጠፋ። አወቅሻት ያልኩሽ ሙዬ የትኛው? እሺ ልክልሻለሁ። አንቺ ጠፋብኝ እንትኔ ውስጥ ነው ግን ያለው ራሷ ነች እግዚአብሔርን ራሷ ደግሞ ራይማ ጋር የሆነ ፎቶ አላት አገር ቤት ሄዳ እንትን ስትል እንትን ለቃ በቃ ከዛን እንደውም ግን እሷ ናት በእናትሽ እኔ አይደለሁም እኮ አለች ስላት ማርያምን ራሷ ናት ሳታውቅ ቪዲዮ ተከፍቶባት አለች። የሆነ ቤት ከነ ምልክቱ አሁን እዚህ በእንትን ስለምትሰማ ከታች ቆማ ስለምሰራ ራሷ ቪዲዮ ወጣ። እንደውም የቤቷ ባለቤት ነች ዚጊ በቪዲዮ ወጣሽ ያለቻት። አዎ ፋክት ነው። እኔ ቆንጆ እኔ አይደለሁም በጣም ነው እንዴ አንቺ አይደለሽ? እና ወደ ልትሄጂ ነው ታክሲ ያቆመሽ? ምን ሊሆን አንቺ ስቶሪ ላይ ገባ የሰው ቪዲዮ ማዘር ራሷት ነው ማዘር እኔ በዚህ ሰሞን አይደለም መቅዲ ቪዲዮ ቢሆን እኮ ችግር የለም ሰው ነው ብለሽ ልትጠራጠሪ ራሷ ስቶሪ ማን ነው ሰለፊ አርጎ ደግሞ ያንተና ሆ በዚህ ሰሞን አሮጊቶች ውሸት ጥሎባቸዋል። ከዚች ከአይላሿ ቀጥሎ የራሴን ፎቶ ነው ማድረገው እንትን ላይ አንቺ ሳለች አንቺ ምን ሆነሻል አንቺ? የራሴን ፎቶ በራሴ እወጣለሁ አሁን ላይ በቃ ያበጠ ይፈንዳ። ጠብቁኝ ልዘቀዝቁ ማንቺ ደዛ አንቺ ድሮም መልከ ጥፎ እኮ ነው ሰውን የሚንቀው እንጂ ጤናማ ሰው እኮ አይንቅም። አጠራው ዱለቲዎች አርፋችሁ ቁጭ በሉ። በኮሜንት የምትልከሰከሱ አሮጊቶች ማለት ነው። አዎ አትልከስከሱ። እውነት እኔ አሁን ትላንትና በጣም ደክሞኝ ነበር የሆነ እንትን ስል አሁን በዚህ ሰሞን እናንተ ናችሁ ስራዬ እናንተ ናችሁ። እውነቴን ነው ስራዬ እናንተ ናችሁ። እኔ አሁን ችግር ያለብኝ ከእናንተ ጋር ነው። ሂሳብ እናወራረዳለን። ምክንያቱም ያኔ እንትን ስላላችሁ አሁን እኔ ደግሞ እናንተን ሂሳብ አወራረዳለሁ ከእናንተ ጋር። እውነቴን ነው የምልሽ ሙዬ። ደግሞ እኔ አይደለሁ ማራ ራሷ ሴትዮዋ ጁዛ ስለሆነች እንደውም አለችኝ ጓደኛዬ ስትነግረኝ ጡት ማዛ ያደረገችው ማለች ብታይ እንዲህ ሙሉ ነው የወጣው አለች። ይሄ ጡት አለች ምን ያክላል ነገር እንደውሞች ለምንሽ ሰዓት ቀርጻት ነበር መግድዬ የሆነች ሰውን አደራ እንዳነኪ። እኔ ሶሪ እኔ ቤት ብዙ አንዳንድ ሴት አሮጊቶችማ ከንፈራቸው ሁሉ ለምጣም የሆኑ አሮጊቶች ሁሉ አሉ። እኔ ስልኬ ከንፈራቸውን ለምጥ የጨረሳቸው። አዎ አይገርምሽም? ከንፈራቸውን ለምጥ የጨረሳቸው ያደጋ ሀገር ቁጭ ብለው ወራዶች በአንድ አካውንታቸው ሁለቱን ይደግፋሉ፣ በአንድ አካውንታቸው ደግሞ እሷን ይረግጣሉ። እኔ እናንተ ወራዶች አርፋችሁ ቁጭ በሉ እግዚአብሔርን። እነሱ የተጣሉ መስሏችሁ ግርግር ሲፈጠር ብቅ እሺ። አንቺ ደግሞ ታይ በእናትሽ እዚህ መተሽ ስም አትጥሪኝ። ማን ተነስተሻል መጥይ? አዎ ማርያም አረኛ በቃ እኛ እንነካም ስለሷ እናነሳም። እናንተ እዚያ መች ተነሳ ማን አነሳ? ምንድን ነው የምታቀሳስሩ? መቅደታ ተው በቃ ለማችን መራራ እኛ ስለሌላ ሰው ነው የምናወራው። እናንተ ምን እሷ ብቻ ናት እንዴ ያለችው? ማን እንዳመጣ እንደዚህ ብሎ በብሎክ ትሸኘች ጌታ በቃ አይመስላም። ለመጥፎ አይደለም በቃ ተወው። እኛ ሰውን ዝም ብለን ሰው አንነካም።
እኛ እኛ ብዙዎቹ አላቸው እንዳልኩን ነው። እኔ በቃ ዝም በይ ሙኔ ነኝ ሳመኔ ነኝ ማውራው ብቻ ነው አወራለሁ ያለባ ያ ሰላማ የራሷ ጉዳይ ምርጥነቷን ራሷ ነው። እኔ ምን አገባኝ? ምርጥ ሰው ከሆነች ራስሽ ክብርሽን አክብረሽ ተከብረሽ ቁጭ ማለት ምን አገባኝ? እኔ ምርጥ ያወራሉ ቦታ ልቀቅ እያለችኝ እኮ ነው። ምን እያለች ነው ሀናን? እስማ አይደለም ማውራው ማን ነው የሚያወራው? እኔ ነኝ እኮ የማወራው። ዳኛቸው ነው የሚያወራው። እናንተ የከሌ ኮሜንት ላይ ስንት አሉ ሌሎቹ እናንተ ማታውቋቸው። እናንተ ግልጽ ያያችሁትን ብቻ እኮ ስማት። በቃ ለገባው ብቻ በሙድ ሂጂበት አንቺ። እኔ አሁን የከሌ አልኩ ሙዬ የከሌ ብያለሁ። በቃ እኔ አሁን የከሌ አልኩ። ምንድነው ላይ ሪቺዬ ምንድነው? ሪች የሚወጡ አረኳት የሪች ነው። እሺ አውሩ እንግዲህ ቡና ነው ሻይ ነስካፌ የሚፈልጉ ማዘዝ ትችላላችሁ። ለማንኛውም ሙላችኋል፣ አምሽቷችኋል። ጉባታ ቀብና ቤት ነው ጉባታ ባኤ ቀብና ቤት ማለት ሰው ከተሰበ ማለት ነው። ዶኒያ ምንድን ነው ተደውላችሁ ነው እንዴት ነሽ? ጨረቃዬ እንዴት ነሽ? ሰላም ናችሁ? እሺ እናት አንቺ ምንድን ነው ብዬሽ እኮ ነው እንዴ ድስት ነው የምታሳየኝ? ለኛ ነው አይደለም ለሆነ ሰው ጋብዥልኝ። ይሄንን ቡና ጠዋት ላይ ለሆነ ሰው ጋብዥልኝ። እሺ አንቺ ድምፅሽ ነው እንዴ ወይ ሀያት የነገረችሽና ሰራሽ ቪዲዮ በኦሮምኛ አንዬ ሀያት እኮ አንቺን ስትፈልግሽ ነበር። በኦሮምኛ በደንብ ተሳድበሽ ማሪ ስሚ መቅዲ አዳምጪ። ተሳድበሽ ምን ብለሽ ለእኔ ላኪ፣ እኔ ለልጆቹ ልክላቸዋለሁ። ሁላችንም እንፖስተዋለን። እሺ ልጅቷን ሜንሽን እያደረገን ኦኬ። ልጅቷ አማርኛ አትችልም ነው ሜሽን አድርጋላት። ባሏን ሜሽን አድርጉ። ይኸውልህ ስትፖስቱ ባሏን ሜሽን ስልክ ቁጥር የባሏ አለ ባሏ ሰው ካለ እንዴ አለ በቃ ባሏን እሷን እኔ አሁን ደጋግሜ በኦሮምኛ እየሰራሁ ነው። እሬች በውስጥ ላኪልኝ ቁጥሩ፣ እኔ በውስጥ አወራለሁ። ቁጥር ስጭ በኖርማል እሺ ልካለሁ። እኛ ጅማ ነው አይደለም የሚገኘው። ለጅማ ሰው እንልክና እንዲያወራ እናደርጋለን። በቃ አንቺ ራስሽ አውሪ። ኦሮምኛ ትችይላ እንዬ? አዎ ኧረ እዛው ደግሞ ጅማ ውስጥ ራሱ ሰው አለ። እግዚአብሔር ነው። እሺ በቃ ሀናን ማለት ነው ስለ ሃይማኖትም ምናምን ያለውን ሁሉንም ነገር እሺ። አዎ ምክንያቱም ሃይማኖትም እንትን እያለች ሃይማኖት እና ደግሞ ማለት ነው ባንቺ ምክንያት ባንቺ እስቲ አውሪ ስለ ሃይማኖት ምን አለች ጨረቃ? አውሪ እስቲ። ጨረቃ አይደለችም ሀያት ነች ስለ ሃይማኖት ያለች። ጨረቃ አውሪ እስቲ። ጨረቃ ሴትዮዋ መጣች መሰለኝ። ይድፋትና እቺ ሪችን ጠይቋት። ሪች እኮ አለች። ቤቷ ውስጥ ያሉት ኡስታዞች ናቸውና እያዘቀዘቀችም እንደሆነ ይሄንንም እንደ አብራችሁ ቪዲዮ ስሩ። እሺ በቃ መግዲ ወይዬ እየሰማሁ እኮ ነው። አጅርታ በቃ በእናትሽ ደበርሲፍ ማህደር ኧረ ማህደር ሃይማኖት እየነካካች ነው። እኔ እኮ ቤቴ ብትመጣ እኮ ሌቡን ከፍቼ ራሱ እኮ እኔ በኦሮምኛ ጠይቃት ነበር ችግሯ ምን እንደሆነ። ምንድነው የምትፈልገው ግን? እሱ አትሰማም መግዲ ልጅቷ አትሰማም። ሰው ከውስጥ መክሯት ሃይሚ ላይ ብቻ ሂጂ ብሏት ሌሎችን ተይና ሃይሚ ላይ ብቻ ሂጂ ብለዋት ሃይሚን አልተዋትም እያለች ነው። አፍቅራ ነው እኔ ምን አውቃለሁ። እየዘቀዘቀቻት እየሰደበቻት። የት ሀገር ነው ያለችው? ዱባይ ነች። ዱባይ ነው ያለችው። እቺ ምን አባቷ አይተባቱ። ዱባይ እኮ እንደዚህ አይነት ነገር አይፈቀድም። ለምን አናመለክትባትም? በቃ ሰው ካለ አንዬ እናመልክትላት። ሁሉም ነገር የእሷ ሁሉም አለኝ እኔ ጋር። በቃ እናመልክትባት።
አይ ቪዲዮም ስሩባት አናንዬ ማለት ነው። ኦሮሞ የምትችሉ አሳምራችሁ ቪዲዮ ስሩና እኛ ሜንሽን አድርጉ። እንጀቱ አንጋፈዴ ሙናናሙ ማል በርባዲረ ኢንሻአላህ ነምቻ ጃለተሞ ሙጫ ጃለተሞ አከብረ ረከነይሲ ዮ ጃለተቢቲ ኢትዮጵያ ገልታ ያፈዳቱ ዮ ደንዴት ጉድ እኮ ነው። ታዲያ ካፈቀረች ኢትዮጵያ ለምን አትገባም? ስራውን ጥላ ገብታ ሲለዋን ሲዲቤሲዲ ሱዲዱሜ ፍቅሪዲ ፈማጋፈቺሰኒ ጋለግል ሩታችን ገለገሽ ተራሳውቴ ስለ ሰዓት ይተቆምና ምን እንታ በጣም ባለጌ ናት። ችግር አለባት ማለት ሰው ነው የሚገፋፋት ይመስለኛል እንጂ እኔ እንጃ። እኔ እወደዋለሁ እንዲጎዳብኝ አልፈልግም ብላለች። የሁለቱም ደጋፊ ነኝ ማለት የሴት ቤታት ያንቺው ለማሳይደ ባሏስ ኢሱ አይሚሞን ኢሱ ምን አረብሳይት አረብስቱ ማለት ልጅቱ እኮ ግን የጎደለ ጤና አለ። ትክክል አይደለችም። ጌታን ደግሞ የሚገፋፋ ሰው አለ። ብቻዋን ደግሞ አይደለችም። የሚገርም ነገር ማለት ነው። ማለት እንደዚህ ሚዲያ ላይ ስትወጣ ዘመዴ ምናምን የለም የሚሰማ ነው። እኔ ሰምቻለሁ። ከውጭ ሀገር ብር እየተከፈላት ነው አሉ። ብር የተሰጠኝ እሷ የምትከፍለኝም ብር ስጡኝና አቆማለሁ አለች አሉ። እሰይ እንዲም ጀመሩ እንደዱላቶች ብር ከከፈላችሁኝ አቆማለሁ። ያማትሽ ነው ባያት ብር ኢንሻአላህ እኛ ታቆጡ ገና ትንሽ ቀን አቆናንዬ ምን ብር ነው እና ለድንጋይ በጣም እንደያፈቀራለ። እኔ ግን አንድ ጥያቄ አለኝ። ዝም ብትባል እኮ ማርያምን ራሷ ትዟል። እኔም እኮ የምለው እኔ አንድ ነገር ልንገርሽ፣ እሷ ሴትዮዋ ፎሎ እየጨመረ ነው። ባለፈው 10,000 ነበረች። ሌሎቹ እኛ ያጨበጭቡላታል እኮ እሙዬ ልንገርሽ፣ ሴትዮዋ መጀመሪያ ጊዜ 10,000 ነበር ፎሎ። ሀቢብቲ ፎሎ እያደረጓት እኮ ነው የሚገቡት። ፎሎ እያደረጓት ሴትዮዋ ሞቃት አይገርምሽም? የኛ ልጆች አትሄዱ ሲባል ራሳቸው ያጥፋቸው እኮ ኮሜንት ሄዳችሁ ብላችሁ የሆነ ነገር አድርጓል። እግዚአብሔርን ቤቷ ባትሄዱ ሄዳችሁ ዝም ብትሉ ኮሜንት ላይ ጸጥ ብትሏት ማን ነው ሲደክማት ትተዋለች። እራሷ ማለት ነው ሲደክማት ትተዋለች። የነ ፍቅር መቅዲ